ሃሎ ዩቲዩብ እንዴት አደራችሁ? ዛሬ በአናዘር ብሎግ ተመልሰናል። አብዛኞቻችሁ በኢንቦክስ በኮሜንት በጣም ስጠይቁኝ ከነበሩ ጥያቄዎች መካከል አንዱ ብሎጎችን በጣም እንወዳቸዋለን እና ይደገሙልን ስትሉኝ ነበር። ስለዚህ ዛሬ የካቲት 7 ወይም ደግሞ የፌብሩዋሪ 14 ብሎግ ተጀምሯል ማለት ነው። አሁን 12 ሰዓት ተኩል አካባቢ ሆኗል። ከተነሳሁኝ ወደ 1 ሰዓት ገደማ አካባቢ ሆነኛል። ኤቭሪቲንግ ማለቅ ያለበት የሞርኒንግ ሩቲን በሙሉ አልቋል። አሁን ቁጭ ብዬ የተወሰነ ሪቪው ማድረግ ነው የሚቀረኝ ስራ ማለት ነው። ጠዋቱን እንዲያልቅ አይ ሆፕ በጣም እንደምትወዱት ይህንን ብሎግ በቻላችሁት አቅም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ትመለከቱት እኔ በጣም እጠቀማለሁኝ። ከዛም በተጨማሪ ደግሞ ምንም አይነት ጥያቄ ኢንኩዌሪስ ካላችሁ እዚህ ጋር ነው ማስቀምጥላችሁ የኢንስታግራም ገጽ መጠየቅ ትችላላችሁ። እናንተን የመሰሉ አይነት ሰዎችን ለማግኘት ደግሞ ከላይ ማስቀምጥላችሁ የቴሌግራም ቻናል ጆይን ማድረግ እንዳትረሱ። አይ ሆፕ በጣም እንደምትወዱት። ቀጥታ ወደ ብሎጉ አብዛኞቻችሁ የሴሚስተር ብሬክ ሲጀምር በጣም ብዙ ጊዜ ከመነሳሳት ውስጥ አንዱ በተለይ ስፔሻሊ ሃይ ስኩል እያለን ጀስት እንዴት እንደሚጀምር እንዴት እንደሚያልቅ አናውቅም። ወይ ሲያልቅ ሁሌ ወይኔ ሴሚስተር ብሬክ አለቀ እላለሁኝ እና ያ በዚህ ዓመት እንዲደገም አልፈልግም። ቢካዝ ቢያንስ የሆነ ትንሽ የሚታወስ ነገር አድርገንበት ሜይ ቢ ስራችንን ከፍ ሊያደርግ የሚችል ነገር ሊሆን ይችላል። አለበለዚያ በእናንተ በራሳችሁ ስታይል ማለት ነው ትምህርታችሁንም ከፍ ማድረግ የምታስቡ ሰዎች ከሆናችሁ ለዛም የሚረዳችሁን ነገር ማድረግ ሊሆን ይችላል እና አሁን እኔ እያደረግኩ ያለሁት ቤዚክሊ ከዚህ በፊት አዲስ ነገር ጀምራለሁ ያልኳችሁ ነገር በዚህ ቪዲዮ ነበር የምነግራችሁ። አልነገርኳችሁም። ዩቲዩብ ነው የምጀምረው። በጣም ኮንሲስተንትሊ ዩቲዩብ ቪዲዮዎችን ሰፊ የሆነ በጣም እናንተን ሊያስተምር ይችላል የምለውን አይነት ቪዲዮ ፖስት ማድረግ ነው እና ለሱ የሚሆኑ ጥሩ ቪዲዮዎችን ፊልም ማድረግ፣ ኤዲት ማድረግ ከዛ በተጨማሪ በስራ በኩል ደግሞ ያሉ በጣም ብዙ ነገሮች አሉና እነሱ ነገሮች መጨራረስ ይሄ ነው የዚህ ሴሚስተር ብሬክ ፕላን እና አይ ቲንክ በጣም የሚያለፋን አይነት ሴሚስተር ብሬክ ይመስለኛል። ኦልሞስት ከፋይናል ጋር ምንም ልዩነት የለውም። በጣም በሚገርማችሁ በዚህ ስለ ፋይናል አልነገርኳችሁም። ስለ ፋይናል ሌላ ቪዲዮ ሰራላችኋለሁ። እንዴት የፈርስት ሴሚስተር የፍሬሽማን ፋይናል እንዴት አለፈ የሚለውን እና ብቻ እሱ ነበር እየሰሩ የነበረው። አሁን ጨራርሻለሁኝ ሁሉ ነገር። ያው ፒሲያችን ዘግተናል። ቀጥታ ወደ ቁርስ ቁርስ በልቼ ከጨረስኩኝ አሁን ወደ 1 ሰዓት ከምናምን ገደማ ሆኖኛል። በጣም ምርጥ የምወደው ወተት ሪኮመንድ ላድርጋችሁ። የሚያልፈው መኪና ገብቷል መሰለኝ አይገስ ብቻ ሶሪ። ሪኮመንድ ላድርጋችሁ። ጾም ሊገባ ነው ግን ይሄ ወተት ማለት ነው ኖርማል የላስቲክ ወተት ገዝታችሁ በቀረፋ በትንሽዬ ቡናና በዝንጅብል ትንሽ የተፈቀፈቀ ዝንጅብል በጣም ኢንሴን ነው። በጣም የሚጣፍጠው ቶታሊ የወተቱን ጣም ይሄ ወተት የሚለውን ጣም ያጠፋዋል። በጣም ደስ የሚል ቴስት ነው ያለው። ጀስት ራንደም ሪኮሜንዴሽን ነው። ዛሬ ከቤት የመውጣት እቅድ ነበረኝ፣ ነገር ግን ተሰርዟል። ምክንያቱም በአፍሪካን ዩኒየን ወደ እኛ ሰፈር አካባቢ ኤአይሲሲ የሚባለው ነገር አለና እሱ በጣም መንገድ ስለሚዘጋብኝ ከወጣሁኝ በኋላ ወጥቼ እቅዱ የነበረው ጾም መያዣ ከጓደኞቼ ጋር እንበላለን ብለን ነበረ። ከዛ በኋላ ደግሞ ወደ 4 ኪሎ አካባቢ ልብስ ለመግዛት ሄድ ነበር። ስለዚህ እነዚህ ሁለት ፕላኖች ነበሩ፣ ግን ሙሉ በሙሉ ተሰርዘዋል። ምክንያቱም ወደ ቤት መመለስበት ሰዓት ላይ መንገድ በጣም ይዘጋብኛል። ትናንት ራሱ በጣም ዝገን ነው ቤት የደረስነው። ሶዛት እሱ ሙሉ በሙሉ ተሰርዟል። በሱ ፋንታ ይሄው ፕላናችን ላይ ያስቀመጥናቸው በጣም ብዙ ማለቅ ያለባቸው ስራዎች አሉ። ሴሚስተር ብሬካችንን ኢፌክቲቭሊ ለመጠቀም የሚረዱ ፕላኖች
አሉ። ስለዚህ እነሱን አሁን መስራት እንጀምራለን ማለት ነው እና ወተት ሪኮመንድ አድርጊያችኋለሁ እና እንደዚህ አይነት ኖትቡክ ሁሌ ይኖራችሁ ጋይስ ፕሊዝ። በጣም አነስ ያለች ሁሌ ማታ ማታ የምትሰሯቸውን ስራዎች ጽፋችሁ እዚህ ጋር ብታድሩ ጧት ስትነሱ አንደኛ ሜስድ አፕ አትሆኑም እና ሁለተኛ እኔ ደግሞ ፒሲ ላይ መጻፍ ሪኮመንድ አላደርግም። ቢካዝ የሆነ ደስ የሚል አስቴቲክ ፊሊንግ አለው ወረቀት ላይ መጻፍ እናም ደግሞ በደንብ እንድታስቡም ይረዳቸዋል ማለት ነው። ስለዚህ ያንን ሪኮመንድ ላድርጋችሁ። እስካሁን ድረስ የኢንስታግራም አካውንት እና የቲክቶክ አካውንት ፎሎ ካላደረጋችሁ ፎሎ አድርጉ እና ምንም አይነት ጥያቄዎች ኢንኩዌሪስ ካላችሁ እዛ ላይ አስቀምጡልኝ። እንዲሁም ደግሞ ከመጀመሪያ ላይ እንዳልኳችሁ እናንተን የመሰሉ በጣም ፓሽኔት የሆኑ ሰዎች እንዲሁም ደግሞ ኤጁኬሽን ላይ ቢዝነስ ላይ ማድረግ የሚፈልጉ ሰዎች ያሉበት ቻናል ጆይን ማድረግ ትችላላችሁ። ይኸው ከዚህ ጋር ከስር አስቀምጥላችኋለሁ ሊንኩን ማለት ነው። ስለዚህ አሁን ቀጥታ ወደ ቀሩን ስራዎች እንሂድ። አሁን ያሰብኳቸው የተለያዩ ነገሮች ነበሩ። ፕሮባብሊ እነሱ ልክ እንደጨረስን አዲስ ነገሮች ሰጥያቸው ነበር። አይገስ ግን ሳረሳቸው አልቀርም ማለት ነገሮቹ እንዳለ ሳይጠፉ አይቀሩም። እጅግ ከሚገርም የስራ ሰዓት ቤተሰብ አፈናቅለው ምን አድርገ ብለው እንደሆነ ልንገራችሁ። መብራት ሙላ ተብዬ ግን መብራት እኔ ሳልሆን የምሞለው ለሚሞሉ ሰዎች እሰጣለሁ ካርዱን ማለት ነው። የምታውቁ ከሆነ ታውቃላችሁ። ብቻ ከስራ አፈናቅለው ነው እንደዚህ አይነት ስራ እያሰሩ ነው ያሉት። ይገርማል። ምንም ማድረግ አይቻልም። ሶ ጋይስ አሁን ወደ 9 ሰዓት አካባቢ ሆኗል። እርቦኛል። አሁን ከባይት አዲስ ከሚባል ቦታ በቢው ዴሊቨሪ የሆነ ምግብ እያስላኩኝ ነው። እሱ እስኪመጣ ድረስ አሁን ሙቪ ነው የምናየው። ስራ ጨርሼ አይደለም፣ በዚህ መስራት ያለብኝ ነገር ጨርሼ አይደለም፣ ግን የተወሰኑ ነገሮች ይቀሩኛል። እነሱን ወደ ማታ ይሄ 12 ሰዓት እስከ 1 ሰዓት ምናምን ባለው ወክ ለማድረግ እወጣለሁ። ልክ ከዛ በኋላ ከዛ ስመለስ ትንንሽ ነገሮች ስለሆነ የቀሩት እነሱን በዛ ሰዓት ሰራለሁ። እስካሁን ድረስ የሊንክዲን ፕሮፋይል ማስተካከል ነበረብኝ፣ እሱን አስተካክያለሁኝ። ኮንተንቶች መዘጋጀት አለባቸው ያልኳችሁን እሱን ተዘጋጅቷል። ሴሚስተር ፕላን ወጥቷል። መሰራት ያለባቸው ቤዚክ የሚባሉ ስራዎች በሙሉ እስካሁን ድረስ አልቀዋል። 9 ሰዓት ሆኗል ማለት ነው። አሁን የምናየው ፊልም ደግሞ ክሪድ ነው ጋይስ። ክሪድ 1 2 3 አለው። ቢያንስ ዋንን እስከ ግማሽ አይቼዋለሁ። ዋንን ግማሿን ጨርሼ ምግቡ እስኪመጣ ከዛ በኋላ ደግሞ ከምግቡ ጋርና የተወሰነ ሰዓት ደግሞ ቱን የምናይ ይሆናል ማለት ነው። በጣም እየወደዳችሁት እንደሆነ እርግጠኛ ነኝ። አይ ነው ይሄኛው ለ5ኛ ወይ ለ6ኛ ጊዜ ነው ስላችሁ፣ ግን አሁንም ሰብስክራይብ እያደረጋችሁ ጋይስ እባካችሁ እና 1000 ሰብስክራይበር እስቲ እንግባ። በዚህ ቭሎግ 1000 ሰብስክራይበር ገብተን ባይ በጣም ደስ ይለኛል። እናንተም ደስ ይላችኋል ብዬ አስባለሁ። አሁን ሌትስ ጎ ወደ ሙቪያችን። ወደ ፊልሙ ከመሄዳችን በፊት እስቲ ሁላችሁም ኮመንት ላይ ይሄንን ጥያቄ እንድትመልሱልኝ ፈልጋለሁ። ይሄን ቪዲዮ የሚያይ ሰው በሙሉና እስከዚህ ደቂቃ ድረስ ከደረሳችሁ ይሄን ጥያቄ ሳትመልሱ ኮመንት ላይ መልስ ሳታስቀምጡልኝ እባካችሁ እንዳታልፉ። ይሄን ጥያቄ የዛሬ ሳምንት ፋይናል ላይ ሆኜ ራሴን የጠየኩት ጥያቄ ነበርና ምን መሰላችሁ? What is your life and goal? ወይም እዚህ ጋር አካባቢ አስቀምጥላችኋለሁ። የህይወት የመጨረሻ ዓላማችሁ ወይም ደግሞ የመጨረሻ ግባችሁ ምንድነው? ህይወታችሁ አለቀሽ ነገ ሊያበቃ ነውና በቃ ይሄንን ነገር ባሳካ፣ በቃ ይሄ ነገር ቢኖረኝ፣ ይሄንን ነገር ባይ የምትሉት ነገር ወይም ደግሞ ይሄን ነገር አይቼው ባልፍ የምትሉት ነገር ምንድነው? እሱን ነገር ሁላችሁም ኮሜንት ላይ አስቀምጡልን። የኔን ደግሞ ኮሚኒቲያችን ላይ አስቀምጬላችኋለሁ፣ የቴሌግራም ኮሚኒቲያችን ላይ። እሱንም እዚህ ጋር በማስቀምጥላችሁ ሊንክ ገብታችሁ ማየት ትችላላችሁ። ሰው ቀጥታ አሁን ወደ ፊልማችን እንሂድ። በስተመጨረሻም ምሳችን መጥቷል። 10 ሰዓት ሆኗል። በጣም የራበኝ በቃ ግምት እስካርጎ ቸኩያለሁ። ላሳያችሁ እንዴ። ይሄው ምሳችን መጥቷል። ይሄው ገና አሁን ፊልሙን ለመጀመር ገና እንኳን አልከፈትኩትኝም። ብቻ ጋይስ በጣም እርቦኛል እና የሚታየኝ መብላት ብቻ ነው በአሁኑ ሰዓት ላይ። በስመ አብ ወወልድ ወመንፈስ ቅዱስ። ሌትስ ጎ።
Okay, great. Thank you all for coming. Let's get straight into questions. አንድ ሰዓት ገደማ አካባቢ ሆነኛል። ኤቭሪቲንግ ማለቅ ያለበት የሞርኒንግ ሩቲን በሙሉ አልቋል። አሁን ቁጭ ብዬ የተወሰነ ሪቪው ማድረግ ነው። ኤዲት እያደረግን ነው። ፖስት የሚደረገውን ቪዲዮ ይሄ ቪዲዮ የሚካተትበትን ቪዲዮ ኤዲት እያደረኩኝ ነው። አድካሚ ነው። ሰዓት እየሄደ ነው። ብቻ እንቀጥላለን። እንግዲህ ጋይስ እያልን ጀንበር ጠለቀች። ከሆነ ሰዓት በኋላ ቪዲዮ ያልሰራሁበት ሪዝን ክሬዲቱን እያየሁት እንቅልፍ ወሰደኝና ከእንቅልፌ እንደነቀው ትንሽ ነገር በለውኝ። ከዛ ወክ ላድርግ ነው የወጣሁት። ቲክቶክ ቪዲዮዎችን ቀርጫለሁኝ። ከዛ ወክ ላድርግ ወጣሁኝ በቃ። እና ስመለስ አሁን ቸኮሌት ልክ ስገዛ ባለሱቁ ቫለንታይንስ ዴይ ነው አለኝ እና እስካሁን ድረስ ሃፒ ቫለንታይንስ ዴይ አላልኳትም። ውሸቴን ነው። ብቻ ምንም አይነት ቫለንታይን የለኝም። ለማንኛውም ሃፒ ቫለንታይንስ ዴይ። ቫለንታይን ላላችሁ ሰዎች በሙሉ ሃፒ ቫለንታይንስ ዴይ ማለት ፈልጋለሁኝ። እና ጋይስ እስካሁን ድረስ ብሎጉን ስለተመለከታችሁት ከልብ ነው የማመሰግነው። በጣም ብርድ እየጠፈጠፈኝ ነው። ከወክ መጥቼ ሰፈራችን ስፖርት የምንሰራበት ቦታ ጋር ቁጭ ብዬ ነው ማወራላችሁና በቀጣይ ቪዲዮዎች እስከምንገናኝ ሰብስክራይብ እና ላይክ እያደረጋችሁ እንዲሁም ደግሞ የኢንስታግራም እና የቲክቶክ ፔጅን ፎሎ በማድረግ እንድትተባበሩን በአክብሮት ጠይቃለሁኝ። እስካሁን ድረስ ስለተመለከታችሁት ከልብ ነው የማመሰግነው። ቅዱስ ኮሪ ነበርኩኝ። በቀጣይ ቪዲዮዎች እስከምንገናኝ ድረስ ፒስ አውት።